ከዚህ ቪዲዮ በኋላ አስተሳሰባችሁ ካልተቀየረ፣ የጸሎት ህይወታችሁ ካልተቀየረ፣ በእግዚአብሔር ላይ ያለው እምነታችሁ ካልተቀየረ ፎሎ አታድርጉ። ከዚህ በኋላ ስለቅም እንዳታዩ። ወዳችኋለሁ። ቪዲዮውን በደንብ ተከታተሉ። ድንገት ከየት መጣ የማይባል ኃይለኛ ጎርፍ ወደ ሰፈሩ ይገባል። በዚህ መሃል ሰዎች ሁሉ ህይወታቸውን ለማዳን ይሯሯጣሉ። አንድ ሰውዬ ካህኑ ቤተ መቅደሱ ውስጥ እንዳለ ገብቶት ካህኑ ጋር መጥቶ አባታችን ጎርፉ ወደ ሰፈሩ ገብቷል፣ እባክህን ከዚህ እናምልጥ እያለ ለካህኑ ቢያስረዳም ካህኑ እኔን እግዚአብሔር ያድነኛል፣ ወደ እግዚአብሔር እጸልያለሁ በማለት መልስ ይመልሳል። ሰውየውም እየሮጣ ይመለሳል። ድንገት ወደ ቤተ መቅደሱ ውሃው ይገባና ወደ ካህኑ ወገብ ይደርሳል። በዛን ሰዓት ካህኑ ጠረጴዛው ላይ ወጣና ወደ እግዚአብሔር ይጸልያል። በመሃል አንድ መርከበኛ መጥቶ አባታችን ኑ ወደ መርከቡ ይግቡ ቢላል፣ ካህኑም አይ እግዚአብሔር ያድነኛል ብሎ አንገቱን ይነቀንቃል። በዛ መካከል ሙሉ በሙሉ ውሃው ቤተ መቅደሱን እየወረረ ሲመጣ ካህኑም በጣሪያ በኩል ወደ ላይ ወጣና አሁንም ጸሎቱን ይጀምራል። ጌታ ሆይ እባክህ አድነኝ እያለ ሲጸልይ የነፍስ አድን ሰራተኞች በሄሊኮፕተር ይመጡና መስራሉን ወደ ታች ዘርግተው አባታችን ወደ ላይ ይውጡ እያሉ ስለምኑት አይ እኔ አልወጣም ይላል ካህኑ። በዛ መካከል ውሃው ሙሉ በሙሉ ቤተ መቅደሱን መስመጥ ይጀምራል። ከዛም ካህኑ ጌታ ሆይ እንዴት እኔ እስከዛሬ ሳገለግል በንጽህና ሳገለግል በቅድስና ሳገለግል እኔን ለማዳን አልመጣም እያለ ሲጸልይ ከዛም አንድ ድምጽ እንደዚህ የሚል ድምጽ ይመጣል። እኔ ስንት ጊዜ ለማዳን ሰዎችን ላኩኝ፣ መርከበኛ ላኩኝ፣ ሄሊኮፕተር ላኩኝ፣ እኔ እንዴት ባለ መልኩ ነው አንተን ማዳን የምችል? ብዙውን ጊዜ እርዳታ ልኬ ነበረ ግን አልፈለክም በማለት እግዚአብሔር ይመልሳል። ስንቶቻችን እንሁን ዛሬም የእግዚአብሔርን እርዳታ ዳይሬክት እየጠበቀን በተዘዋዋሪ እየረዳን ከእርዳታው እያፈነገጠን ያለን ጌታ ማስተዋሉን ይስጠን። ቪዲዮን ከወደዳችሁት ፎሎ አድርጉ። ተባረኩ። ወዳችኋለሁ።